ሰላም ሰላም የኤቢሲ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ እንደተለመደው ዛሬ ፊደሎችን ይዤላችሁ መጥቻለሁ። ትናንትና ከኘ እስከ ዠ ያሉትን አይተናል። ዛሬ ደግሞ ከደ እስከ ጰ ያሉትን እናያለን ማለት ነው። እንግዲህ በተረጋጋ መልኩ ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው አነብላችኋለሁ። እናንተ ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ኦንላይን መማር የምትፈልጉ ልጆች ታች ባለው ስልክ ደውላችሁ መጀመር ትችላላችሁ። ትምህርቱን የምሰጥበት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ ያላችሁበት ናችሁ ቀንም ሆነ ማታ መማር ትችላላችሁ። እንግዲህ የዛሬ ትምህርታችን ከደ እስከ ጰ አንድ ፊደል 7 ቤተሰብ አላት። እነሱን አንድ ባንድ እናያለን። እነዚህ የመጀመሪያ ፊደሎች ናቸው። የመጀመሪያ ፊደሎች ማለት ነው። እንግዲህ ከመጀመሪያው ቀጥሎ ያሉት ግን ሁለተኛ ላይ ስንሄድ ከጎናቸው ቅጥል፣ ሶስተኛ ስንሄድ እግራቸው ላይ ቅጥል፣ አራተኛ የመጀመሪያ እግራቸው አጭር፣ አምስተኛ ቀለበት፣ ስድስተኛ አብዛኛውን እንግዲህ የተለያዩ ናቸው ግን በይበልጥ ወደ ግራ ምልክት ይኖራቸዋል። ሰባተኛ የአራተኛን ተቃራኒ አብዛኛውን ይይዛል ማለት ነው። ምልክቶችን በደንብ አተኩራችሁ በማየት መያዝ ይጠበቅባችኋል። እሺ እንጀምር። ሰብስክራይብ ያደረጋችሁ አንድ ሰብስክራይብ ለኔ ትልቅ ዋጋ አላትና ሰብስክራይብ ያደረጋችሁ ቪዲዮውን ጀምሩ። ደ ዱ ዲ ዳ ዴ ድ ዶ እንድገማት ደ ዱ ዲ ዳ ዴ ድ ዶ እንመለስ ዶ ድ ዴ ዳ ዲ ዱ ደ። እሺ የደን ቤተሰብ አይተናል። ቀጣያችን ጀ ጀ ጁ ጂ ጃ ጄ ጅ ጆ ጀ ጁ ጂ ጃ ጄ ጅ ጆ እንመለስ ጆ ጅ ጄ ጃ ጂ ጁ ጀ። እሺ የጀን ቤተሰብ አይተናል። ቀጣያችን ገ ገ ጉ ጊ ጋ ጌ ግ ጎ እንድገማት ገ ጉ ጊ ጋ ጌ ግ ጎ እንመለስ ጎ ግ ጌ ጋ ጊ ጉ የገን ቤተሰብ አይተናል። ቀጣያችን ጠ ጠ ጡ ጢ ጣ ጤ ጥ ጦ ጠ ጡ ጢ ጣ ጤ ጥ ጦ እንመለስ ጦ ጥ ጤ ጣ
ጡ ጠ። እሺ የጠን ቤተሰብ አይተናል። ቀጣያችን ጨ ጨ ጩ ጪ ጫ ጬ ጭ ጮ። እንድገማት ጨ ጩ ጪ ጫ ጬ ጭ ጮ። እንመለስ ጮ ጭ ጬ ጫ ጪ ጩ ጨ። እሺ ቀጣያችን ጰ ትባላለች። ጰ ጱ ጲ ጳ ጴ ጵ ጶ። እንድገማት ጰ ጱ ጲ ጳ ጴ ጵ ጶ። እንመለስ ጶ ጵ ጴ ጳ ጲ ጱ ጰ። እሺ እንግዲህ የዛሬ ትምህርታችን ከደ እስከ ጰ ድረስ ያሉትን አይተናል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላማችሁ ይብዛ።